ሰላም እንዴት ናችሁ? ደህና ናችሁ? ሰላም ነው። እንግዲህ በዚህ ቪዲዮአችን ሃው ቱ ኢንስታል ኡቡንቱ 22.04 የሚለውን እናያለን። ማይ ኔም ኢዝ ሀብታሙ መከት። እንግዲህ በዚህ ቪዲዮአችን ሃው ቱ ኢንስታል ኡቡንቱ 22.04 የሚለውን እናያለን። ይህን ለማውረድ ቪርቹዋል ቦክስ ስለሚያስፈልገን ጎግል ላይ እንግባና ጎግል ላይ ኦራክል ቪርቹዋል ቦክስ የሚለውን ሰርች ባሩ ጋር እንጻፍ። እዚህ ጋር ሰርች ባሩ ላይ ሆነን ኦራክል ቪርቹዋል ቦክስ ብለን ሰርች ባሩ ጋር እንጻፍና እዚህ ጋር ኦራክል ቪርቹዋል ቦክስ ይኸው መጥቶልናል። እንግዲህ ከዚህ የመጣውን ክሊክ እናደርግና ወደ ዌብሳይቱ እንገባለን። እሺ እዚህ ጋር ገባን። ኦራክል ቪርቹዋል ቦክስ ይላል። እሱን እናውርድ። እሱን አወረድ ክሊክ እናደርግና በቀኝ በኩል ዳውንሎድ አይከኗን እሷን እንጫናለን። እሺ እሷን እንደተጫን ዊንዶ ሆስት የሚለውን እሷን ክሊክ እናደርጋለን። እሷን ክሊክ እንዳደረግ በቀኝ በኩል አክሴፕት ኤንድ ዳውንሎድ የምትላለች እሷን እንጫን። አክሴፕት ኤንድ ዳውንሎድ እንለዋለን። እሷን ክሊክ እናደርግና እያወረደልን ነው፣ እንጠብቀው ወርዶ እስኪጨርስ። እንግዲህ ኢንተርኔት እንደ ኢንተርኔቱ ሁኔታ ይወሰናል። እዚህ ላይ ኢንተርኔታችን ፈጣን ከሆነ ቶሎ ይወርዳል፣ ካልሆነ እንግዲህ ይቆያል። መታገስ ነው። እዚህ ላይ ለማሳየት ያክል ነው እንጂ ቪርቹዋል ቦክሱን ያወርደዋል። ይሄ እንደመጣላችሁ እና ወርዶ ሲጨርስ ክሊክ አድርጋችሁ ስትገቡ ዳውንሎድ ገብታችሁ እዛ ቪርቹዋል ቦክሱን ታገኛላችሁ። እሱን ዳብል ክሊክ አድርጋችሁ ኢንስታል የሚያደርግ ይመጣላችኋል። እሱን ኢንስታል ታደርጉታላችሁ። እኔ ኢንስታል አላደርገውም ስላወረድኩት በፊት ቀድሜ ለማሳየት ያክል ነው። እዚህ ይኸው እያወረደልን ነው። እንግዲህ ጠብቀውና ያው እንግዲህ አውርዶ እስኪጨርስ መታገስ ነው። ይሄን አውርዶ እንደጨረሰ ኦፕሬቲንግ ሲስተማችን እናወርዳለን። ኡቡንቱ 22.04 የሚለውን እናወርደዋለን። እሱን አሁንም ጎግል በማውረድ እናወርደዋለን። ሻወርዶ ጨርሶልናል። ወደ ጎግል እንሄድና ጎግል እንግባና ጎግል ሰርች ባሩ ጋር ገብተን https://release.youtube ubuntu.com.gem የሚለውን እሱን ሰርች ባራችን ጋር ጻፍን። በኋላ እሱን ሰርች እናደርገው ወደ ዌብሳይቱ እንዳስገባን እሱን ክሊክ ስናደርግ እንደዚህ ይመጣልና ኡቡንቱ 22 እሱን ክሊክ እናደርግ ዌብሳይቱ ጋር እንግባ። ይሄ እንደገባ እንደዚህ አይነት ይመጣል። እንደዚህ ሲመጣልን ወደ ታች ስክሮል እናድርገውና ኡቡንቱ 22.04 ዴስክቶፕ አድሚን 64.iso የሚል እናገኛለን። እሱን ክሊክ በማድረግ ዳውንሎድ እናደርገዋለን። እሱን ክሊክ እናደርገዋለን። ኡቡንቱ 22.04 ዴስክቶፕ አድሚን 64.iso የሚለውን ክሊክ እናደርገው። እሺ ክሊክ አደረግነው። አሁንም እስኪያወርድ መታገስ አለብን። እዚህ ላይ እንታገሰው፣ መጠበቅ ነው። እንግዲህ ምንም ማድረግ አንችልም። ይሄን እንዳወርድ ወደ ቪርቹዋል ቦክሳችን እንሄዳለን። ቪርቹዋል ቦክሳችንን ኦፕን እናደርግና ወደ ቪርቹዋል ቦክሳችን ኦፕን አደረግን። ከዛ ኦፕን እንዳደረግን ኒው የምትለውን ክሊክ እናደርጋለን። እሱ እንዳደረግ እንደዚህ መጣ። እዚህ ጋር ኔም አሁን የኔን ሀብታሙ ኡቡንቱ 22.04 እንለዋለን። አይዞ ኢሜጅን አዘርጋ ገባና ዳውንሎድ ካዛ ዳውንሎድ ሶፍትዌር ያወረድኩትን አገኛለሁ። እሱን አስገባለሁ። እሱ እንዳስገባው ሃርድ ዲስኩና ሲፒዩን ለማዘግ ሃርድ ዲስክ የምትላለች እሱ ሃርድ ዲስኩን የኔ 496 ወይም 4GB ያደረኩት ሲፒዩን አደረኩት። እሱ እንደጨረስኩ ስቶሬጅ ጋር ገባና ሴቲንግ ኮንትሮል አይዲ ኢምፒቲ ያደርጋታለሁ። እሱ እንደገባው
አይከኗ ሃርድ ዲስክ አድርጌ ዳውንሎድ ያደረኩትን እገባለሁ። እዚህ ጋር ደግሞ ስቶሬጅ ገብቼ ኮንትሮል አይዲያችንን ኢምፒቲ እናደርጋታለን። ከዛ በቀኝ በኩል ያለችውን አይከኗን ክሊክ እናደርግና ሃርድ ዲስክ ይወስዳል። ሃርድ ዲስክ እንደገባን ዳውንሎድ ያደረግነውን ሶፍትዌር እንደነካ ክሊክ አድርገን ኦፕን እንለዋለን። ኦኬ እንዳል ጨረስን። ሲፒዩ እና ሃርድ ዲስክ ሲፒዩ እና ራሙ ከአረንጓዴው ማለፍ የለበትም። እዚህ ጋር ሴቲንግ ገባን። ሴቲንግ ገብተን ዲስፕሌይ የምትለውን ይሄ ከአረንጓዴ ማለፍ የለበትም። ሴቲንግ እንገባለን። ዲስፕሌይ እና ክሊክ እንዳደረግ እዚህ ጋር ስሪዲ ቦክሷን ቼክ እናደርጋለን። ከአረንጓዴው ማለፍ የለበትም እንትኑ አሁን ስታርት አደረግነው ማለት ነው። እንግዲህ ጀምሮልናል። ረን እያደረገልን ነው። እንግዲህ እንጠብቀውና ኦኬ እንደዚህ ነው። በስሜ መጣ። በስሜ ስላደረኩ እዚህ ጋር እንደምታዩት ትራይቱ ኦር ኢንስታል ኡቡንቱ ይላል። ኢንተር ኬ እንጫንለታለን። ኢንተር ስንጫን እንደዚህ አይነት ኢንተርፌስ ያመጣልናል። እዚህ ጋር ትራይቱ ኡቡንቱ ይሄ ማለት ምንም ሳንቀይር ዲስክቶፕ ላይ እኛ ኢንስታል ነው የምናደርገው። ኢንስታል ኡቡንቱ የሚለውን ክሊክ እናደርጋለን። ይሄኛውን በቀኝ በኩል ያለውን ከዚህ ላንጉጅ አስመርጠናል። ኮንቲኒው እዚህ ጋርም ኮንቲኒው እንለዋለን ዲፎልት ባለበት። እዚህ ጋር ሃርድ ዲስኩን ልቀይረው ምናምን ይላል። ኮንቲኒው ታይም ዞንን እዚህ ጋር አዲስ አበባ ነው የምናደርገው እኛ። እናንተ በፈለጋችሁት እዚህ ጋር ስም ያስመርጠኛል። ኔሙን ሀብታሙ ኡቡንቱ 22.04 እዚህ ጋር ፓስዋርዴንም ሴት አደረኩለት። ሎጊን ፓስዋርድ ቱ ሎጊን ይላል። እሱን ኮንቲኒው እንዳልኩት እንዲህ አይነት ኢንተርፌስ ይመጣል። ይሄ እንግዲህ ኮፒ እያደረገ ነው። እንጠብቀው። ይቆይ ይችላል እንግዲህ ኮፒ አድርጎ እስኪጨርስልን መጠበቅ ነው። አዛ እንደዚህ አይነት ኢንተርፌስ መጣ። ኢንስታል ነው እንለዋለን። እንደዚህ ሲመጣ ኢንስታል ነው እንዳልነው እንግዲህ እንደዚህ አይነት እንትን ከመጣ ኢንተር ምን ተጫኑለት ኢንተርኬን ከዛ እንደዚህ ፓስዋርዳችን እንትን ፕሮፋይላችን ጋር ክሊክ እናደርግና ፕሮፋይላችን እንደመጣለን ፕሮፋይሉ ጋር ክሊክ አድርገን ፓስዋርዳችንን ሴት እናደርጋለን። እዚህ ላይ ፓስዋርዴን ላስገባለት የኔን ያስገባሁትን በፊት እሺ አስገብቻለሁ። ኢንተር ኬዋን እጫናለሁኝ። ኢንተር ኬውን እንደተጫን እንደዚህ አይነት ይመጣል። እንግዲህ እንደዚህ ሲመጣልን ዲቫይስ ጋር እንገባና ኢንስታል አዲሽን ገስት ሲዲዮን የሚል ክሊክ እናደርጋለን። ይሄ ትንሽ ጠባብ ስላለ ሰፋ እንዳደርግልን ነው። እሱ እንዳደረግን እንግዲህ እንደዚህ ይመጣል። ከዚህ ጋር ሲዲ ኤንት አይኮኗን እሷን ክሊክ እናደርጋታለን። እሷን ክሊክ እንዳደረግ እንደዚህ አይነት ካመጣ ስኪፕ በሉት። በቀኝ በኩል አለችላችሁ። እሷን ስኪፕ እንበላት። እሺ እንደዚህ አይነት ሜሴጅ መላክ ትችላላችሁ። እኔ የስ አልኩት እናንተ አልቻላችሁ ነው ብላችሁ ኔክስት ትሉታላችሁ። ከዛ እንደዚህ ፕራይቬሲውን ኦን ኦፍ እንደሆነ ኔክስት አልኩት እኔ። ከዛ እንደዚህ አይነት እንትን ይመጣል። ሲዲ ካርዷን ክሊክ አድርጌ አውቶራን ዶት ኤስኤች የሚል አለ። እሱን ራይት ክሊክ አደርጋለሁኝ። አውቶራን ዶት ኤስኤች ጋር ራይት ክሊክ ከዛ ረን አስ ፕሮግራም የሚል እናገኛለን። እሱን ክሊክ እናድርግ። እሱን ክሊክ እንዳደረኩኝ እንደዚህ አይነት ይመጣል። እዚህ ፓስዋርድ ሴት አድርግ ይለኛል። ፓስዋርዴን በፊቱን ሴት አድርግለታለሁ። በፊት የተጠቀምኩትን ፓስዋርድ ከዛ ስጨርስ አውተንቲኬት የሚለውን እጫናለሁኝ። እሷን ፓስዋርድን አስገብቼ አውተንቲኬት የሚለውን እንጫና። ከዛ ስንጨርስ እንደዚህ አይነት ይመጣል። ኦኬ ፕረስ ሪተርን ቱ ክሎዝ ዚስ ዊንዶ ይላል። ኢንተር ማለት ነው። ኢንተር ኪዋን ክሊክ እናደርግለታለን። ኢንተር ኪ ክሊክ እናድርግ። እንደዚህ አይነት ይመጣል። እንደዚህ አይነት ሲመጣልን እንግዲህ በቀኝ በኩል የባትሪ አይከኗን እሷን ክሊክ እናደርጋለን። ክሊክ አድርገን ፓወር ኦፍ ኦር ሎግ አውት የሚል ይመጣል። እየጨረስን ነው እንግዲህ አንድ ስቴፕ ነው የቀረን ኦልሬዲ። እሷን ክሊክ እንዳደረግን ሪስታርት ነው ብለን እንጨርሳለን። እሷን ክሊክ አድርገን
ሪስታርት ናው እንላለን። እንግዲህ ጨርሰናል ይሄን ቪዲዮአችን ታንኪው ፎር ዋች ዚስ ቪዲዮ ታንኪው ሶ ማች ታንኪው